ነው መስራ የሚለው ነገር አብረን እናያለን። አብራችሁ ነው እዚህ ጋር እንደምታዩት እንግዲህ ያው ስራውን ለማፋጠን ሁሉንም ነገር ከታትፌ ይዤ መጥቻለሁ ማለት ነው። ምክንያቱም እንደነገርኳችሁ በጣም በፍጥነት መስራት ስለምንፈልግ ለዛ አጥቤ አጽድቼ ከታትፌ ነው ይዤ መጣሁት። በመቀጠል የምነግራችሁ ነገር ቢኖር እዚህ ጋር እንግዲህ በፍጥነት ስንል 5 ደቂቃ ቢበዛ 10 ደቂቃ የሚፈጁ ምግቦችን መስራት ስንፈልግ ግብአቶቻችንን በትክክል መምረጥ መቻል አለብን። ለምሳሌ እዚህ ውስጥ ካያችሁ ድንች የለም። ምክንያቱም ድንች ለመብሰል ከ20 እስከ 25 ደቂቃ ይፈልጋል ማለት ነው። ስለዚህ እንደ ድንች እንደ ደበርጃን ዱባ እንዲህ አይነት ነገሮችን መምረጥ የለብንም ማለት ነው። ነገር ግን እዚህ ጋር የምታያቸው በብዛት ሁሉም በጥሬው መበላት የሚችሉ ናቸው። ያው ጎመኑም ይሄ ቆስጣ ነው፣ ቆስጣውም እንደዛው እንጉዳዩም ሰላጣውስ በጥሬው ተገብቶ መብላት ይችላል። ይጠበስ ቢባል ደግሞ በጣም በጥቂት እሳት መጠበስ የሚችል ነው። እዚህ ጋር ለምሳሌ ካሮት አለ። ካሮት እንግዲህ ያው ስታዩት በጣም ጠንካራ ነው። ነገር ግን ጥሬው ሊበላ የሚችል ስለሆነ የሚያውክ አይደለም። ጣዕሙ ባይበስልም አፍ ላይ አያውክም ማለት ነው። ለዛ ካሮት እንዲሁም ዝኩኒ ይዤ መጥቻለሁ ማለት ነው። ስለዚህ እስቲ ካሮት ክሽ ላርግ ምንድነው ማድረገው መሰላችሁ? አሁን ሁሉንም የብረት ድስቶችን እሳት ከፍትና ዘይቴን ጨምራለሁ። እዚህ ጋር ለሽሮ የሚበቃኝ ያክል ዘይት ጨምራለሁ። እዚህ ጋር ለቆስጣ እንዲሁም እዚህ ጋር ለጥቅል ጎመኔ እዚህ ጋር እንደምታዩት 3 ድስት ጥጃለሁ። ምክንያቱም የምንሰራው ምንድነው ቆስጣ በካሮት ጥቅል ጎመን በዝኩኒ እንጉዳይ እና ሽሮ ነው። ሽሮን ቆስጣውንና ጎመኑን አሁን እንሰራና እንጉዳዩን እነኚህ 3 ደግሞ ሳወጣ ወዲያውኑ ቻካ አድርገን እናቀርባለን ማለት ነው። በመጀመሪያ እንግዲህ ዘይታችን ሲግል ምንድን እናደርገው እንደዚህ እንጨምራለን። ከዛ ካሮቴ እንደዚህ በቀጫጭን የከተፍኩትኝ እንደዚህ ጨምራለሁ። ጠበስ አደርገዋለሁ። እሱንም ሽንኩርቱ በደንብ ሳይጠበስ ካሮቱ የጨመርኩት አብሮ እንዲጠበስ ነው። እዚህ ጋር ዝኩኒ ጨምራለሁ። ዝኩኒን ሳላሳያችሁ ነው የከተፍኩት። እንደዚህ ነው በስስ ነው የከተፍኩት። ከዛ እዚህ ጋር ሽንኩርቱ ሲጠበስልኝ እንደዚህ ነጭ ሽንኩርት ጨምራለሁ። እዚህ ጋር እንዳያርብን ካሮቱ ቤት ከለሩ ለቀየረ እየነጣ ነው ማለት ይጠበሰ ነው። የሚያምር ብርቱካንማ መሆኑ ይቀርና ያው በዚህ ሲጠበስ ነጣ እያለ ይመጣል ማለት ነው። ጊዜ እንዲኖረው እንግዲህ ሽንኩርቱ ከተጠበሰ በኋላ ከጨመራችሁ ካሮቱ ሽንኩርቱ ያርባችኋል። ስለዚህ ያ ነገር እንዳይሆን ከሽንኩርቱ ጋር ትንሽ አሽቀላድማችሁ በቅደም ተከተል ብዙም ሳታራርቁ ብትጨምሩ ቆንጆ ይሆናል ማለት ነው። ከዛ እዚህ ጋር ነጭ ሽንኩርት ጨምራለሁ። ቆስጣዬ ላይ ነጭ ሽንኩርት ጨምራለሁ። እርድ ጥቅል ጎመን ላይ ጨምራለሁ። እንደዚህ ሽሮዬ ነጭ ሽንኩርት ከሽንኩርቱ ጋር ጥብስ አለ። ዘይቱን ቀድመን ማብሰላችን ማጋላችን እንደዚህ በፍጥነት እንዲጠበስ ያደርገዋል ማለት ነው። አሁን ቲማቲም ጨምራለሁ። እዛ እንዲስቁላላ እዚህ ጋር ጥቅል ጎመን አለ። ጥቅል ጎመን እንደዚህ ጨምራለሁ። ከዛ እዚህ ጋር ታቻላለ ሽንኩርቴና ካሮቱ እንዴት እንደተጠበሰ
አይቶት ምንም ውሃ ሳልጨምር በራሱ ውሃ የቀረኝን ቆስጣ ጨምራለሁ። እዚህ ጋር ጎመኔን እንዲጠበስ ከድናለሁ። እዚህ ጋርም ትንሽ ወረድ እንዲል እከድነዋለሁ። ከዛ ልክ እንደዚህ እየተቆላላ ማለት ነው እናደርጋለን መሰላችሁ። እዚህ ጋር ምጥን ሽሮ አለ። ምጥን ሽሮ እጨምራለሁ። ከዛ በደንብ ሲጠበስ መጠበሱ ለሽሮ መብሰል ትልቅ አስተዋጽኦ ነው የሚያደርገው። የሞቀ ውሃችን እንደዚህ ጨምረን በደንብ አድርገን እናማስላለን። በደንብ ለመንተክተኪያ ጊዜ እንዲኖረው ማለት ነው። እንደዚህ አሁን ጨመር አድርጋችሁ ቀጠን አድርጋችሁ እንደዚህ ሲንተከተክ ይወፍራል። ጨውን ጨምራለን ጎመናችን ላይ። በጣም ጥቂት ቁንዶ በርበሬ፣ የስጋ መጥበሻ፣ ቃሪያ። አይሹ በስንት ደቂቃ እንጨርስም? ቀንቱን አውጥቼ ላሳያችሁ። ተቻለ እንዴት ነው የሚቆረጥ? በስሏል። እንዴ ክሽ ሳይሆን እንዴት ነው የሚባለው? በጣም ያልበሰለ አትክልት ታውቃላችሁ? እንደዛ ነው ማለት ነው የሚሆነው። ስለዚህ እኔ በዛውም ጨው ልቅመስና በእውነት ሱፐር የሆነ አልጫ ነው። እዚህ ጋር ቆስጣችን እናያለን። በእርግጠኝነት ይበቃዋል። ለመሰላችሁ ቆስጣ ብዙ ሰዓት አይፈጅም። ጨዋችን እንጨምራለን። ጥቂት ቁንዶ በርበሬ፣ ቃሪያ ለሽታ። ቆይ እንትን ላሳያችሁ። ካሮቱ ታቻል እንዴት እንደሚቆረጥ። ምክንያቱም በዘይት ስለተጠበሰ ውሃው አይደለም አብሶት እንደዚህ ለመቆረጥ ያደረሰው። አከታተፉና በዘይት መጠበሱ ማለት ነው። ቆስጣም ያው ታውቃላችሁ ምንም ደቂቃም አይፈጅም። ጨዋችንን እንቀምሳለን። ይሄን በቋል። ስለዚህ ሚስተር ቆስጣም ጨረስን ማለት ነው። ወደ ቦታ ሄዳለሁ። ሽሮአችን እንዲህ እንደምናየው ገና አረፋ አለው። ገና ነው። ትልቁ እንግዲህ የሽሮ ሰዓት ምንድነው? መንተክተኩ ነው አለ። እንደዚህ እናደርግና እናንተከትከዋለን። እንደውም ምን እናድርግ መሰላችሁ? እዚህ ጋር ፈቀቅል አድርገውና እኔ እንጉዳይ ልጣድ። አሁንም ዘይት እናደርጋለን። ዘይታችን ሲግል መጀመሪያ እንደዚህ አንድ ማንኪያ የምታክል አንድ ሻይ ማንኪያ ሽንኩርት እጨምራለሁ። ወዲያውም የስጋ መጥበሻዬ ከዛም እንጉዳዬን አስከትላለሁ።
አብሬ ጠብሰዋለሁ። በእጄ ድቅቅ አድርጌ ከትፌውና ለምን በፈልጉ አትክልት በምትፈጩበት ነገር መፍጨት ትችላላችሁ። እሳቱን ከፍ አድርጌ ነው ያደረኩት። ሽሮአችን እዚህ ጋር ልቧ እስኪጠፋ ተንተክትካለች። ጥቂት ኮረሪማ አድርጋለሁ። እዛም ጨው። ሽሮዬ በቃት። በደንብ ልቧ እስኪጠፋ ነው የተንተከተከችው። እንደዚህ ዘግቼ እዛው ላይ ተዋታለሁ። እዚህ ጋር ደግሞ እንጉዳዩን እንደዚህ እየጠበስኩት ነው። ምንም አልጨመርኩበትም። ነጭ ሽንኩርት፣ ዘይትና የሩዝማሪን ወይም ስጋ መጥበሻ ያለበት። ከዛም መጣላ። አሁን ውሃ ግን ድርቅ አላለም። ስለዚህ እንዲደርቅም አልፈልግም። እንደው መሰላችሁ ማደርገው እዚህ ጋር ቃሪያና ቀይ ሽንኩርት አለኝ። እሱ እንደዚህ ጨምራለሁ። እንደዚህ እንቀላቅላለሁ። ከዛም ጥቂት ጨው አደርጋለሁ። ጥቂት ቁንዶ በርበሬ፣ ታችኋል። እንደዚህ ቅልቅል ካረኩ በኋላ ሳፊን አጠፋለሁ። ጥቂት ኮረሪማ ጨምራለሁ። ጥቂት ደግሞ ሚጥሚጣ ጨምራለሁ። ከዛ እንደዚህ አዋህዳለሁ። ከሳቴ ላይ ፈቀቅ አደርጋለሁ። ታችኋል። ዘይት ብቻ አይደለም ያለው፣ ውሃ አለው፣ መረቅ አለ የራሱ ማለት ነው። ስለዚህ ከእንጀራ ጋር ሲበላ በደንብ ነው የሚዋሃደው። ላላ በዚህ ሁኔታ ተጠናቀቀ ማለት ነው እንጉዳያችን። አሁን ደግሞ እናወጣለን ወጦቻችንን።